ሞተ በቃ ምን ሆኖ ነው ዳይ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ አርቲስት ገነት ንጋቱ በዩቲዩብ በቀጥታ ስርጭት ኮሜዲያን ደረጀን በማስገባት ከአርቲስት ነጻነት ወርቅነህ ጋር በተያያዘ ስላሟሟቱ ሁኔታ ያቀረበችለት ጥያቄ ተገቢ እንዳልነበረ አሳፋሪ ሁኔታ መሆኑንም ገልጿል። በአርቲስቱ ሞት በተደናገጠበት ሰዓት እዚያው ሆስፒታል ሆኖ ስትደውልለት የቀብሩንና መሰል ሁኔታዎችን ልትጠይቀው ስለምትችል መረጃ ለመስጠት እንደ ጓደኛ ስልኳን ያነሳላት መሆኑን ነገር ግን በዩቲዩብ አካውንቷ ኦንላይን ላይ መሆኗን ሳትነግረው ሳያውቅ እንዲህ ማድረጓ ተገቢ ያለ መሆኑን ለምን ጊዜ ሚዲያ ያሳውቀዋል። ለገንዘብ ብቻ ስናስብ የምንጎዳውን አካል አብረን ልናስብ ይገባልም ብሏል። አንዳንዴ ሙያ ጋር ተገቢ በሆነ መንገድና ኃላፊነት ተሰምቶት የሚሰራበት ዘመን ይምጣላለሁኝ። ትልልቅ የሆኑ የተከበሩ ሰዎች እዚህ ውስጥ ገብተው ሞራላቸውም ዘግጦ ማየት አሳፋሪ ነው ብሏል። የቀብር ስነ ስርዓቱ ጋርም ተያይዞ የአርቲስት ነጻነት ወርቅነህ ባለቤት ከሰሜን አሜሪካ ጧት እንደደረሰች የቀብር ስነ ስርዓቱ እስከ 6 ሰዓት ተኩል ድረስ ይፈጸማል ብሏል። እለቱ የከተራ በዓል የሚከበርበት ስለሆነ መዘጋጋት እንዳይፈጠር በጊዜ ለመጨረስ መስታሰቡንም አርቲስቱ ጨምሮ ተናግረዋል። ከምን ጊዜ ሚዲያ ጋር ደረጀ ኃይሌና አዘጋጁ ያደረጉትን ቃለ ምልልስ ቀጥሎ ሙሉ እናቀርብላችኋለን። እንደዚህ አይነት ቀልድ አልፈልግም ምናምን ያልኩት በፍጹም ስላልጠበቅኩትና ምሳሳት አካባቢ ነው ደረጀ ባክ ትንሽ ቆይ ደካከመብኝ ባክ ምናምን ሲለኝ በቃ ሰማይ ተነሻብኝ። በፍጹም ለማመን ይከብዳል። እንግዲህ አጠገብ አብረው ስንት ነገር አብረው ያሳለፍከው ሰው ድንገት እንደዚህ ተብሎ ሲነገር እንዲህ ነው ማለት በቃ ትንሽ ደካክሞብኛል ምናምን ነገር ሲያው ይገባል። አዎ በጣም እጅግ በህይወት ዘመኔ ነው የደነገጥኩት። እንደዚህ ደንግጬ አላውቅም በህይወት ዘመኔ። እዛ ወደ ሆስፒታል ነው የሄድከው? ወደዛ ነው የሄድኩት። ከቤት እነሱ ወደ ሆስፒታል እየሄዱ ነበርና እኔ ከነበርኩበት ቦታ እንዲሆነ አጋጣሚ ስለጉዳይ ነበር። ከዛ ጋር ጨራርሼ ወደዛ ሲሄድ ኦሬዲ በቃ ሁሉም ማሆን ሆኖ ነው የደረሱት። ያሳዝናል። ዋው በጣም የብዙዎችን ልብ የሰበረ ነው። ነጻነት በስራዎቹ ብዙ ወዳጅ አድናቂዎች አሉት፣ ግን ደግሞ የሞቱ ድንገተኛነት ብዙዎችን አሳዝኗልና ከቅርበትም ከስራ ባልደረባነትም አንፃር እንዲያው ከሙያ አንፃር ነፂን ባጭሩ እንዲያው ባንተ እይታ እንዴት ትገልጸዋለህ? ደራ ነፂ ማለት እኮ ለሙያው የተፈጠረ ለሙያው የለፋ የደከመ የወጣ የወረደ ከሱ ይልቅ ሰው አግኝቶ ሰው አትርፎ እንዲያድር የሚመኝ በጎ ሐሳቢ ከሁሉ በፊት ለፊት ለሁሉ ሰው ከፊት የሚቆም ከህፃን ከአዋቂው ከሙስሊም ከክርስቲያን ከምን ልበልህ ሞር ከሁሉ ጋር ተገባብቶ የሚኖር በእውነት እንደዚህ አይነት ጸጋን በጣም ጥቂቶች ናቸው የሚያገኙትና በጣም ከጥቂቶቹ አንዱ ነው ነጻነት። እጅግ በጣም ትሁት ሰው አክባሪ ለሰው የሚቀድም ነው። በቃ እኔ እንግዲህ አሁን ሰርጌን የዳረኝ እሱ ነው። በቃ ቆሞ ሁሉን ነገር ያደረገልኝና እንኳን ህይወትህን ለመለወጥ አይደለም በችግርህም የሚገኝ በጣም ትልቅ ባለሙያ ነው። ያሳዝን ነው። ነጻነትን ምልህ ያንተን የሚያክል ወይም ሌሎች መቀርባችሁን ሰዎች ያህል እንኳን ባይሆን በተወሰነ መልኩ አውቀዋለሁ፣ ግን በዋነኛነት ትኩረቱ የኃላፊነት ስሜት ሰዎችን የማገዝ የመርዳት ነገር እንዳለው በተወሰኑ ውስን በሆኑ አጋጣሚዎች መረዳች ያለው ያ ነገሩ የበለጠ ያሳዝናል። ምልክ እንግዲህ ከዚህ ዓለም የምንሄድባት ጊዜ ውስንና አጭር ናት። በቆይታችን ምን መልካም በጎ ነገር ሰርተናል የሚለው ነው ትልቁ ተመዝግቦ የሚቀመጠውና ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና ባንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ፣ ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው ሃይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት ነው። ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ
አዎ እንዴ አዎ መጣሽ በኋላ ደውልልሻለሁ። እሺ ዳኒ በቃ እሺ ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። በድንገት ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁት እና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድን ነው? አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ቦታ ላውለው ነው ማለት አንድ ነገር ማወቅም ነው ትልቅነትም። እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምን ተደዋውለን የምናወራቸው የራሳችን ጉዳዮች ሊኖሩ ይችላል። እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር ሲወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳዝኖኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝ ነገሮች ሁሉ ነው ያወራሁት። ወራት የለበትም ነበረ በመሰረቱ። ግን ከስልኩ ግንኙነት አንጻር እንደዚህ አደባባይም ይሄዳል የሚል ስሜትም አልነበረም እና እንዲህ ሲደረግ በእውነት ሆዳምነት፣ አለማሰብ፣ ነገ ላለማወቅ መማር በቃ ከንቱ መሆኑን ያሳየ ነው። ያዘንኩበት ነው። በጣም ነው ያዘንኩት። በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰቡ ምንም ካለ ይቅርታ ጠይቃለሁ። ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የእንትን ስሜት የለኝም። ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ ነው? እንደው ለገንዘብ ብቻ ነው በቃ እንዲህ የለፋን እየደከምን ያለ ነው ማለት ነው እንድል እንዳስብ አድርጎኛል። በእውነት የምናደርገውን ነገር እናስብ፣ የምንፈጽመውን ነገር እናስብ። ለገንዘብ ስናስብ የምንጎዳውን እናስብ፣ የምንጠቅመውንም እናስብ። ገንዘብ በጣም መጥፎ ነገር፣ ገንዘብ ለማግኘት በጎ ነገር ማድረግ እየተቻለ በመጥፎ ነገር ገንዘብ ለማግኘት መሞከር ግን ጥሩ አይደለም። ይሄ ነው የተሰማኝና በእውነት በጣም አዝኛለሁ። እንግዲህ ያለማወቅ የተፈጠረ ነገር ነው ብዬ አልልም። ገንዘብ ለማግኘት የተደረገ ነገር ስለሆነ ነው። ጥሩ አይደለም። በእውነት በመሰረቱ ጥሩ አይደለም። ያሳዝናል። ደረጀ በአንተ ቦታ ሆኜም ባይሆን እንዳለን ጨዋነት፣ እንዳለን ስነ ምግባር፣ እንዳለን ወዳጅነት፣ የሙያ ትስስር፣ ጓደኝነት ያስደነግጣልም ያሳዝናልም። ይሄንም ምለው የኖርንበት ስብዕና የኖርንበት ባህል የሚባል ነገር አለና በዋነኛነት ያንተም የሷም የሌሎቻችሁም ጥብቅ ወዳጅ ነው። የሙያ ጓደኛ ወዳጅም ነው። ሁለት እንዳልከው ደግሞ በየትኛውም በሰለጠነው ዓለምም ቢሆን እዚህ ሀገር ሌላው ቀርቶ ለሕግ የሚቀርብ ነገር ሆኖ እንኳን ስትጠየቅ እየተቀዳህ መሆኑ ይነገራል። በዋነኛነት ይሄ ነገር እንዲቀዳ ትፈቅዳለህ ወይ ተብለህ ነው እንደ የስልጣኔ ጫፍ ተደርጎ ቢቆጠርም። ሁለተኛ ባለን ጓደኝነትና ቅርበት ደግሞ እንደፈለግን የምናወራቸው ወዳጆች አሉ። ለአደባባይ የማይሆኑ ነገሮች አሉ። ልጆቻችን ፊት የማንላቸው ነገሮች አሉ። ይሄን ሁሉ አርቆ የሚገዛ የማህበራዊ ህግ አለ። ህሊና የሚባል ሞራል የሚባል ነገሮች አሉ እና ከዛ አንጻር መታሰብ ነበረበት እንጂ ማናችንም በተፈጠረ ለቅሶ አንተም ወደ እኔ ነኝ ወደ አንተ ወይም ወደ ሌሎቻችን እንደ ቅርበታችን ቢደወል አንስተን መረጃ የመንገር ግዴታ አለብን፣ የወዳጅነት ግዴታ አለብን። ከዛ አንጻር ነው። ግን ዘመኑ ወዴት እየወሰደን ነው? እንዲያው ስልጣኔውና ቴክኖሎጂውንም ቢሆን በአግባቡ ብንጠቀም ተገቢ በሆነ ከጨዋነት ከስነ ምግባር ባልጎደለ እና ወተም በትክክል ሐሳብህን መግለጽ ግን ከሚደግፉ ሰዎች ነን። ምክንያቱም አንዳንዴ በሌሎች ትህትና፣ በሌሎች ጨዋነት፣ በሌሎች ስነ ምግባር ሌሎች እንዲፈነጩ ማድረግም ተገቢ አይደለም። መስመር ሊኖር ይገባል።
ስለዚህ የተፈጠረው ስህተት አግባብ አይደለም ባይ ነኝ እኔም። እና አንተ የምጨምረው ካለ ሐሳብ ክልል ቀበል ብዬ ነው ደሬ። እኔ አሁንም ቢሆን እንደው ኃላፊነት ተሰምቶት የሚሰራ አካል ይሄ ዩቲዩብ ይሄ ምናምን ቲክቶክ የሚባለው ነገር ኃላፊነት ተሰምቶት የሚሰራው ዘመን ይምጣልን እላለሁ። ማንም እየተነሳ እንደፈለገ የፈለገውን ነገር ለጥፎ ያንተ ይሁንታ ሳይፈቀድ ባላስፈላጊ ነገር ውስጥ የምትገባበት ዘመን ላይ ነው ያለው እና እንደው ማስተዋል ይስጠን ነው የምለው። ማስተዋል ይስጠን። ወጣቶቹ ትንንሾቹ ልጆች እንኳን እሺ እድሜም ምናምንም አላስተማራቸውም እንላለን። ዓለም ያለበት ነገር ነው ብለንም እንኳን እዚህ ራሳችንን ልናታለል እንችላለን። ትልልቅ ሰው ግን እዚህ ነገር ውስጥ ገብቶ ማየትን የሚያህል የሚያሳፍር የዘቀጠ ትውልድና ማህበረሰብ ማየት በጣም ያሳዝናል። ይህን እንደ ማህበረሰብ ጠቅላላ አይደለም እየተሳደብኩ ወይም እየተናገርኩ ያለሁት፣ ግን እዚህ ውስጥ ያሉ የዘቀጡ ሰዎች አሉና ይህንን ነገር እንደው ረጋ ብለው ራሳቸውን እንዲያስተውሉ ማስተዋል እንዲሰጥ በጣም በጣም አበክሬ ይናገራለሁ። ምክንያቱም የምናሳድጋቸው እኛ የወለድናቸው ልጆች አሉ ገና በጣም ብዙ ነገር የሚሸከሙ። እነዚህ ልጆች ላይ ነው ጣጣ እየቻለን የምንሄደው። እኛስ እሺ የቀደሙት ብዙ ነገር አስተምረውናል። በተቻለን መጠን የምናወራው የምንለውን በተቻለን መጠን በማስተካከል ወይም ደግሞ የምናወራውን ለመንትን ለማለት ሞክረናል። ብንሳሳትም ይቅርታ እንላለን፣ እንዳንሳሳትም ጥረት እናደርጋለን። ከተሳሳትንም ደግሞ ሌላው እንዲማርብን እኛ ምክንያት እንሆናለን እና እንደው ማስተዋል ይስጠን ነው የምለው። ሰሞኑን ማስተዋል ይስጠን። አሜን። ከዚሁ ጋር አያይዘንም ነገ ቀብሩ ሲፈጸም ቅድሚያ ስጋቶች አሉ። ምክንያቱም ከዚህ በፊት የምንወዳቸው የምናከብራቸው ሁሉም ሰው በጋራ ሐዘኑን ጉዳቱን የገለጸባቸው ብዙ ሙያተኞችን ቀብረናል፣ ሸኝተናል። የህይወት አካል ስለሆነ ማለት ነው። ከዚሁ ጎን ለጎን ግን ነገም በነፃነት ቀብር ላይ አላስፈላጊ የሆኑ ቀረጻዎች፣ አግባብ ያልሆኑ ቤተሰብን፣ ማህበረሰብን ሁላችንም ሊያሳዝኑ የሚችሉ ኃላፊነት የጎደላቸው ድርጊቶች ነገ ሊፈጽሙ የሚችሉ ጥቂት የሚባሉ ወገኖች ሊኖሩ ይችላሉ። ከወዲሁ እሱን በተመለከተ አጭር ማሳሰቢያን እናጋራና የቀብሩን ሰዓትና ቦታ ግን እንገልጻለን። ደርዬ እሺ እኔ ምን አሁንም ደግም የምለው ይሄንን የሚቆጣጠር አካል አለ በመንግስት ደረጃ ምናምንም አለና እንደው ሃይ ባይ መኖር አለበት ባይ ነኝ። በቃ ሃይ ባይ እንደው በቃ እንዴ የሚል አካል መኖር አለበት። በቃ ሁሉም እየተነሳ የሚፈልገውን ነገር ለጥፎ ሰውን ማሳጣት ተገቢ አይደለም። ተገቢ ያለመሆኑን በህግ አግባብ መስመር አስይዞ ይሄ ነገር እንዲህ ነው የሚል አካል መኖር አለበት። አለ በእርግጥም አካል አለ። ያንን ነገር ለመፈጸም ያው ዓለም ስለፈቀደ ዓለም ያደረገውን ነገር እናድርግ ነው። እኛ ደግሞ ባህላችንም አስተዳደጋችንም የመጣንበትን ማህበረሰብ ስሜት ይሄ አይደለም እና በተቻለ መጠን እንዴ በቃ ሃይ መባል ያለበት ቦታ ላይ ሃይ መባል አለበት። ለምን በቃ እኛ እንደ ፈረንጁ እንደሰለጠነው ዓለም አይደለም። በጣም ልናተኮርባቸው ወደፊት ገና ብዙ ነገር ልንሰጣቸው የምንችላቸው ልጆች አብረውን አሉ እጃችን ላይ እና በጣም መጠንቀቅ አለብን። ይሄን የሚመለከተው አካል አበክሮ ሊሰራበት አበክሮ ይሄን ነገር ጊዜና በደንብ አጽንኦት ሰጥቶ ሊያተኩርበት የሚገባ ነው እላለሁ። በተረፈ ነገ ስላሴ ጠዋት ላይ ነው እሷን ከአሜሪካ እንቀበላትና ስላሴ ነው የሚሆነው ከ6 ሰዓት እስከ 6 ተኩል ባለው በፊት ቀብሩ ይፈጸማል። ስላሴ ነገር ከሰዓት ከተራ ስለሆነ ጠዋት ላይ ቀደም አድርገን እንጨርሰዋለን። ነገ ነው እንግዲህ መርሃ ግብሩ የተዘጋጀው። ሁላችንም እግዚአብሔር ያበርታን ያጽናን። እንግዲህ ደርዬ አንተም በሰጠን መረጃ መሰረት ነገ የነፃነት ባለቤት ከዚህ ከሰሜን አሜሪካ አዲስ አበባ ትገባለች። ከዛ በቅድስት ሥላሴ ካቴድራል ቤተክርስቲያን በኢትዮጵያ ከቀኑ 6 ሰዓት ይፈጸማል ስርዓተ ቀብሩ። የምትችሉ ሁሉ በቦታው ተገኝታችሁ ሀዘናችሁን መግለጽ ትችላላችሁ። ደርዬ ቀረ የምትለው ነገር ካለ መልእክት ልቀበልና መሰነባበት እንችላለን። በቃ
እንደ ሁላችንም በሙያው ውስጥ ያለን እንዲሁም ለተለያየ ሙያ ውስጥ ያለን ሁላችንም ልክ እንደ ነፃነት በህፃኑ፣ በአዋቂው፣ በሙስሊም፣ በክርስቲያን በሁሉም ማህበረሰብ የተወደድን ለመሆን የምንሰራውን ስራ የምናደርገውን ነገር ሁሉ በአግባቡ እንድንሰራ እንድንከውን ጥሩ ስም እንድናተርፍ እንሆን። ነፃነት ብዙ ነገር ነው አስተምሮን ያለፈው። ከሁሉ ጋራ ሁሉን ሆኖ በፍቅር ተወዶ ነው ያለፈው እና ሌሎቻችንም በተለያየንበት ሙያ በተቀመጥንበት የተለያየ ሙያ ውስጥ ያለን ልክ እንደ ነፃነት መሞት አይቀርምና እንደ ነፃነት በጎ ስም ይዘን እንድንሞት ይሁን። ይህንን እላለሁ። ሁላችንም ለነፃነት ያለንን ክብር፣ አድናቆት በቃ የማይነጥፍ ፍቅር ሰጥተነዋል። ነፍሱ በአጸደ ገነት በሰላም ትረፍ። አሜን። በድጋሜ ለመላ ወዳጆቹ፣ ጓደኞቹ፣ የሙያ አጋሮቹ፣ አድናቂዎቹ መጽናናትን እንመኛለን። የእሱንም ነፍስ ይማርልን። ደርዬ በጣም ነው የማመሰግነው። ከወዳጅ ከጓደኛ ከነፃነት ወርቅነህ ህልፈት ጋር ተያይዞ ከዛም በኋላ በተፈጠሩት ጉዳዮችና የቀብሩንም ሁኔታ በተመለከተ ለሰጠህን ሀሳቦች፣ መረጃዎች ከልብ ነው የማመሰግነው። ሁላችንንም እግዚአብሔር በያለንበት ያበርታን፣ እግዚአብሔር ይጠብቀን። አመሰግናለሁ ደራ። አሜን።